የደም አይነት ኦ ኖት። ትልልቅ ህልሞችን የምታልሙ፣ ተስፋ የማትቆርጡ፣ በተፈጥሯችሁ መሪ የሆናችሁ ሰው ኖት። ምናልባት የምትሰሩት ስራ ከደም አይነቶ ጋር ማሄድ ሊሆን ይችላል። የደም አይነት ኦ ያላቸውን ሰዎች ድብቅ ኃይልና ለምን ተፈጥሯዊ መሪዎች ወይ ደግሞ ናቹራል ሊደርስ እንደሚባሉ አብረን እንማራለን። ወደ ስኩል ኦፍ ብለድ እንኳን ደህና መጡ። የደም አይነት ኦ አዳኙ ወይ ደግሞ ዳሃንተርስ በመባል ይታወቃል። ዛሬ ዓለም ላይ ካሉት ስኬታማ ሰዎች መካከል አብዛኛዎቹ ለምን ታይፕ ኦ እንደሆኑ፣ የትኞቹ ስራዎች ለስኬት እንደሚያግዟቸው እና የትኛው አይነት ስራዎችን መራቅ እንዳለባቸው እናያለን። እንግዲህ የታይፕ ኦ ሱፐር ፓወር ታለንት የደም አይነት ኦ ዋና ዋና ተሰጥኦዎች፣ አንደኛው ተፈጥሯዊ መሪነት ነው። ሰዎች በራሳቸው ጊዜ ይከተሏቸዋል። በራስ መተማመኑ ሌሎችን ይማርካል። ሁለተኛው ትልቁን ምስል የማየት ችሎታ ነው። በትንንሽ ዝርዝሮች ላይ ጊዜ አያባክኑ። ትኩረታችሁ ትልቁ ግብ ላይ ነው። ጽናትና ቆራጥነት። ውድቀትን እንደ ትምህርት ነው የሚያዩት። መሸነፍን አያውቁም። አራተኛው ተግባቢነት። ከአዳዲስ ሰዎች ጋር መግባባትና ቡድንን መምራት ለእርሶ ቀላል ነው። እንግዲህ በእነዚህ ታለንቶች ከነሱ ጋር የሚሄድ ምርጥ ስራዎች፣ ስልጣንና ተጽዕኖ መፍጠር በሚችሉበት ቦታዎች ይደምቃል። አንደኛው የመሪነትና የፖለቲካ ዘርፎች ሊደርሺፕ ኤንድ ፖለቲክስ ዘርፎች ናቸው። እንግዲህ ምን አይነት ስራዎች ካለን የድርጅት ኃላፊ፣ ሲኦ፣ ፖለቲከኛ፣ የህዝብ ተወካዮች። ለምን እነዚህን ስራዎች ካልን ውሳኔ ለመወሰን አይፈሩም። ግልጽ ዓላማ ስላላቸው ሰዎችም ማሳመን ትችላላችሁ። ሁለተኛው ሻይን የሚያደርጉበት ስራዎች የቢዝነስና ስራ ፈጣሪነት፣ ቢዝነስ እንደ ኢንተርፕሬነርሺፕ፣ እንደ የራስን ስራ መጀመር፣ የሽያጭ አይነት ስራዎች፣ ማርኬቲንግ። ለምን እነዚህን ስራዎች ካለ አደጋን የመጋፈጥ ሪስክ ቴኪንግ ትወዳላችሁ። ፉክክር ባለበት ቦታ ውጤታማ ናችሁ። ሶስተኛው የስራ ዘርፍ ስፖርትና የአካል ብቃት አትሌቲክስ ኤንድ ፊትነስ የምንለው ፕሮፌሽናል ስፖርተኛ መሆን፣ ኮች ወይ ደግሞ አሰልጣኝ መሆን፣ ወታደራዊ መኮንን። ለምን እነዚህን ስራዎች ካልን ከፍተኛ አካላዊ ብርታትና ፉክክር የመውደድ ባህሪ ስላላችሁ። እንግዲህ መካከለኛ ስራዎች የምንለው ኒውትራል ጆብስ የምንለው ለታይፕ ኦ እነዚህን ስራዎች ሊሰሯቸው ይችላሉ፣ ግን ትንሽ አሰልቺ ሊሆንባችሁ ይችላል። ምን አይነት ስራዎች ናቸው? አስተዳደራዊ ስራዎች፣ ሙሉ ቢሮ መቀመጥና የወረቀት ስራዎችን ማስተካከል ለንቁ ባህሪው አይመችም። ሁለተኛው ጥቃቅን ዝርዝር የሚጠይቁ ስራዎች እንደ ዳታ ኢንትሪ ያሉ ስራዎች ትኩረቶን ሊያሳጡ ይችላሉ። ለምን እነዚህን ስራዎች ካልን የኦ አእምሮ የሚፈልገው ትልልቅ እንቅስቃሴ እንጂ ጥቃቅን ዝርዝር አይደለም። እንግዲህ ለታይፕ ኦ መራቅ ያለባቸው ስራዎች ወይ ሬድ ፍላግ የሆኑ ስራዎች ምን አይነት ስራዎች ናቸው? እነዚህን ስራዎች ለብለድ ታይፕ ኦ አስቸጋሪ ሊሆኑ ይችላሉ። ምን አይነት ስራዎች ናቸው? አንደኛው መመሪያ ብቻ የሚከተሉ ስራዎች፣ የራሱን ሀሳብ መተግበር የማይችሉበት ቦታ ላይ መቆየት አይችሉም። ሁለተኛው ብቸኝነት የሚበዛባቸው ስራዎች፣ ለብቻ ተገልለው መስራት፣ ለምሳሌ ላቦራቶሪ ውስጥ የኦን ማህበራዊ ኃይል ያጠፈዋል። ሶስተኛው ከፍተኛ ትዕግስት የሚጠይቁ ጸጥ ያሉ ስራዎች፣ ሎው ኢምፓክት ሰርቪስ የምንላቸው ምንም ለውጥ ባሌለባቸውና በጣም ዝግ በሆኑ አካባቢዎች ይጨነቃሉ። እንግዲህ እነዚህን ስራዎች መራቅ አለባቸው። እንግዲህ ታይፕ ኦ ከሆኑ ተፈጥሯዊ መሪነቶን ይቀበል። ትኩረት የሚሰርቁ ጥቃቅን ነገሮችን ለሌሎች ይተዋቸውና እርስዎ ትልቁን ግብ ይምሩ። ዓለም የእርስዎን ጉልበትና ቆራጥነት ትፈልጋለች። የደም አይነት ኦ ኖት ምን አይነት ስራ ላይ ነው? ኮሜንት ላይ ያጋሩ።
ለተጨማሪ ቪዲዮዎች ስኩል ኦፍ ብለድን ሰብስክራይብ አድርጉ። የደውል ምልክቷንም እንዳይረሱ።